በዚህ ሰዓት የስልክ የላፕቶፕና የኤሌክትሮኒክስ ዕቃዎች ዋጋ በድንገት በብዙ ጥፍ መጨመር ምክንያቱ ምን እንደሆነ ያውቃሉ? የኤአይ እብጠት ወይም በብል ቢፈነዳ በእርስዎ ስራ፣ በኪስዎ በሚገዟቸው የኤሌክትሮኒክስ ዕቃዎችና በዓለም ኢኮኖሚ ላይ የሚከሰተው አስፈሪ ነገር ምንድነው? የኤአይ ኩባንያዎች የዓለማችንን የሚሞሪ ቺፖችና ኤሌክትሪክ በብቸኝነት ስለያዙት ወደፊት የምንገዛቸው ስልኮች፣ ላፕቶፖችና የቤት ውስጥ ኤሌክትሮኒክስ ዕቃዎች ዋጋቸው እንዴት ሊሆን ይችላል? በቅርቡ አፕል በታሪኩ አድርጎት የማያውቀውን አስደናቂና አስደንጋጭ ነገር አደረገ። ምንም አይነት አዲስ ምርት ሳይጀምር በዓመቱ እኩሌታ ላይ በድንገት የላፕቶፖችና የካሜራዎችን ዋጋ ጨመረ። የማክቡክ ኤር ዋጋ በ18%፣ የአይፓድ ፕሮ ዋጋ በ20%፣ የአፕል ቲቪ ዋጋ ደግሞ በ54% በአንድ ጀንበር ጨመረ። በተመሳሳይ ሳምንት ደግሞ የኤክስቦክስ ጨዋታ መጫወቻዎች ዋጋ በ$150 አደገ። ምክንያቱን ሲጠየቁ የሰጡት ምላሽ ግን እጅግ ያስደነግጣል። በቴክኖሎጂ ታሪክ ውስጥ የኮምፒውተር ዕቃዎች ዋጋ እንደዚህ በከፍተኛ ውጥነት ሲያድግ አይተን አናውቅም አሉ። ለመሆኑ የእርስዎ ስልክ፣ ላፕቶፕና የኤሌክትሮኒክስ ዕቃዎች በድንገት ውድ የሆኑበት ሚስጥር ከእኛ በሺዎች ኪሎ ሜትር ርቀው ከሚገኙት የኤአይ ዳታ ሴንተሮችና የሚሞሪ ቺፕስ ጦርነት ጋር ምን አገናኘው? የዓለማችን ግዙፍ የቴክኖሎጂ ኩባንያዎች በየዓመቱ $725 ቢሊዮን በኤአይ ላይ ሲያፈሱ መልሰው የሚያገኙት ገቢ ግን $75 ቢሊዮን ብቻ የሆነው ለምንድን ነው? የዛን የ$650 ቢሊዮን ኪሳራ ማን ይሸፍነዋል? ከሁሉ በላይ ደግሞ እንደ ጄፍ ቤዞስ፣ ሬይ ዳሊዮ እና ማይክል ቡሪ ያሉ የዓለማችን ቢሊዮነሮች ይህ በታሪክ ትልቁ የቴክኖሎጂ እብጠት ወይም በብል ነው፣ ሊፈነዳ ነው ብለው ያስጠነቀቁበት ድብቅ ምክንያት ምንድነው? የቴክኖሎጂ እብጠት ወይም በኤአይ በብል ማለት በአርቲፊሻል ኢንተለጀንስ ቴክኖሎጂ ላይ የሚደረገው የገንዘብ ኢንቨስትመንትና የኩባንያዎች የገበያ ዋጋ ከእውነታውና ከሚያስገኘው ትክክለኛ ገበያ አኳያ እጅግ የተጋነነበት የገበያ ሁኔታ ማለት ነው። አብዛኛው ሰው ኤአይን እንደ ተራ የቴክኖሎጂ እድገት አድርጎ ያስበዋል። እውነታው ግን ከዚህ የራቀ ፍጹም የረቀቀ ነው። ዛሬ በየቀኑ የምንጠቀማቸው የኤአይ መሳሪያዎች በስተጀርባ በዓለም ታሪክ ታይቶ የማይታወቅ በቢሊዮኖች የሚቆጠር ዶላር የሚቃጠልበት ግዙፍ የፋይናንስ ቁማር አለ። ዛሬ በዚህ ልዩ የዲጂታል አሻራ ዶክመንተሪ የኤአይን ድብቅ የገንዘብ ቀውስ፣ የዋል ስትሪት አስፈሪ ስጋትና ይህ እብጠት ቢፈነዳ በእርስዎ ስራ፣ በኪስዎና በዕለት ተዕለት ሕይወትዎ ላይ የሚያመጣውን አስደንጋጭ ተጽዕኖ በጥልቀት እንመረምራለን። ወደ ዋናው ሚስጥር ከመግባታችን በፊት እንደ አውሮፓውያን አቆጣጠር በ1996 ዓ.ም በኢንተርኔት ስም ተደርጎ የነበረው እና ትሪሊየን ዶላሮችን ያከሰረው ያ ታሪካዊ ቀውስ ዛሬ በ10 እጥፍ ግዙፍ ሆኖ እንዴት ሊደገም ቻለ? ጉዟችንን ወደ እውነተኛው ቁጥር እንውሰደው። እንደ አውሮፓውያን አቆጣጠር በ2020 ዓ.ም ቻትጂፒቲ ከመፈጠሩ በፊት የዓለማችን አራቱ ግዙፍ የቴክኖሎጂ ኩባንያዎች ማለትም አማዞን፣ ሜታ፣ ጉግል እና ማይክሮሶፍት በቴክኖሎጂ መሰረተ ልማት ላይ በጋራ የሚያወጡት ወጪ $90 ቢሊዮን ነበር። በ2023 ይህ ቁጥር ወደ $147 ቢሊዮን አደገ። በ2025 ደግሞ ወደ $410 ቢሊዮን ናረ። ዛሬ ላይ እነዚህ ኩባንያዎች በየዓመቱ $725 ቢሊዮን በኤአይ ዳታ ሴንተሮችና በኮምፒውተር ቺፖች ላይ ብቻ እያፈሰሱ ይገኛሉ። ይህ ከ5 ዓመት በፊት ከነበረው ወጪ በ8 እጥፍ ይበልጣል። ልብ አድርጉ፣ 8 እጥፍ በ8 ዓመት ብቻ። በዚህ ሁሉ ግብግብ መሃል ደግሞ ትልቁን ጥቅም ያገኘው ኩባንያ የቺፕ አምራቹ ኒቪዲያ ነው። ኒቪዲያ የኤአይ አብዮትን በበላይነት በመምራት የካፒታል መጠኑን እስከ $5 ትሪሊዮን ከፍ እንዲል አደረገ። በዋል ስትሪት ያሉ አክሲዮን አቅራቢዎች ደግሞ የኤአይ አክሲዮኖችን እንዲገዙ በየመገናኛ ብዙሃኑ ይጮሁ ነበር። ነገር ግን ከጥቂት ቀናት በኋላ ከበስተጀርባ ያለው መሰረት መናጋት ጀመረ።
ኒቪዲያ በአንድ ሳምንት ውስጥ ብቻ 320 ቢሊዮን ዶላር የገበያ ዋጋ አጣ። ማይክሮን የተባለው የሚሞሪ ቺፕ ኩባንያ አክሲዮን በ13%፣ ሳንዲስክ በ10.5%፣ አፕል በ6.1% ተከሰከሱ። በቴክኖሎጂ ኢንቨስትመንት የሚታወቀው የጃፓኑ ሶፍት ባንክ በ12% ወደቀ። አልፎ ተርፎም የቻት ጂቢቲ ባለቤት የሆነው ኦፕን ኤአይ አክሲዮኑን ለህዝብ ይፋ ለማድረግ ያዘጋጀውን እቅድ በሚስጥር ሰረዘው። ታዲያ እነዚህ ሁሉ ቢሊዮኖች የሚፈሱበት የኤአይ ኢንዱስትሪ በእርግጥ ምን ያህል ገንዘብ እያገኘ ነው? በቢሊዮነሮች ዘንድ የ600 ቢሊዮን ዶላሩ ጥያቄ ተብሎ የተሰየመው አስፈሪ ቀውስ ምንድነው? እንደ ዋል ስትሪት ጆርናል፣ ፋይናንሻል ታይምስ እና ጄፒ ሞርጋን ባሉ የዓለማችን ታላላቅ የፋይናንስ ተቋማት ዘገባዎች መሰረት የኤአይ ኢንዱስትሪው በየዓመቱ 725 ቢሊዮን ዶላር ያወጣል። ነገር ግን በዓለም ዙሪያ ካሉ የኤአይ አፕሊኬሽኖች፣ የሶፍትዌር ሳብስክሪፕሽኖችና አገልግሎቶች በአንድ ላይ የሚሰበስበው ገቢ 75 ቢሊዮን ዶላር ብቻ ነው። ይህ ማለት በሚወጣው ወጪና በሚገባው ገቢ መካከል የ10 እጥፍ ወይም የ10 ላንድ ክፍተት አለ። የዓለማችን ትልቁ የኢንቨስትመንት ተቋም ሲዊኪያ ካፒታል አጋር የሆነው ዴቪድ ካህን ይህንን የ600 ቢሊዮን ዶላሩ ጥያቄ ብሎታል። በየዓመቱ የሚታጠውን ይህንን ግዙፍ የ600 ቢሊዮን ዶላር ኪሳራ ማን ይሸፍነዋል? ተራው ተጠቃሚ ወራዊ ክፍያ በመክፈል ይሸፍነዋል? ወይስ ኩባንያዎቹ የባለሀብቶችን ገንዘብ እያቃጠሉ ነው? አሁን ላይ የዓለማችን ብልህ የሆኑ ቢሊዮነሮች ማስጠንቀቂያ መስጠት ጀምረዋል። ሬይ ዳሊዮ የዓለማችን ትልቁ የሄጅ ፈንድ መሪ የኤአይ አክሲዮኖች ከእውነተኛ ዋጋቸው በላይ ከመጠን በላይ እንደተጋነኑ ገልጿል። ማይክል ቡሪ እንደ አውሮፓውያን አቆጣጠር የ2008ቱን የዓለም የፋይናንስ ውድቀት አስቀድሞ በመተንበይ የሚታወቀው ባለሀብት በኤአይ ኩባንያዎች ላይ የኪሳራ ውርርድ መያዝ ጀምሯል። ጄፍ ቤዞስ የአማዞን መስራች ሲሆን ይህ አሰራር ዘላቂ እንዳልሆነና ትልቅ የፋይናንስ ብጥት ወይም በብል እንደተፈጠረ አስጠንቅቋል። ነገር ግን ይህ በዓለም ታሪክ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ1996 ዓ.ም የዓለማችንን የፋይናንስ ስርዓት ያናጋውና ትሪሊየን ዶላሮችን ያከሰረው ያ ታሪካዊ የዶትኮም ቀውስ ዛሬ እንዴት በ10 እጥፍ ሊደገም ቻለ? ታሪክ ራሱን ይደግማል። በ1996 ዓ.ም ኢንተርኔት በጀመረበት ወቅት ዓለም አቀፍ ኩባንያዎች የኢንተርኔት ትራፊክ በየዓመቱ በ1000% ያድጋል በሚል እምነት 500 ቢሊዮን ዶላር በመሬት ስር በሚቀበሩ የፋይበር ኦፕቲክ ገመዶች ላይ ያፈሰሱ። በወቅቱ ሁሉም ሰው የኢንተርኔት አክሲዮኖችን ለመግዛት ይሯሯጥ ነበር። ነገር ግን በ2001 ዓ.ም እውነታው ይፋ ሆነ። ከተቀበሩት የፋይበር ኦፕቲክ ገመዶች መካከል 97% የሚሆኑት ያለምንም አገልግሎት መሬት ስር በባዶ ተቀምጠው ቀሩ። ምክንያቱም የሰዎች የኢንተርኔት አጠቃቀም ኩባንያዎቹ እንደተመኙት በከፍተኛ ፍጥነት አላደገም ነበር። በሺዎች የሚቆጠሩ የቴክኖሎጂ ኩባንያዎች ከሰሩ። በትሪሊየን ዶላር የሚቆጠር የሰዎች ሀብት በሰከንዶች ውስጥ ተነነ። ዛሬ በኤአይ ላይ እየሆነ ያለው ነገር ያንኑ ታሪክ በትክክል ይደግመዋል፣ በ10 እጥፍ ከፍ ባለ ደረጃ። በወቅቱ በፋይበር ገመዶች ላይ ወጪ ይደረግ ነበር። ዛሬ ደግሞ በኒቪዲያ ግራፊክስ ካርዶችና በውድ የኤአይ ዳታ ሴንተሮች ላይ ይወጣል። በወቅቱ የኢንተርኔት ተጠቃሚዎች ቁጥር አልበቃም ነበር። ዛሬ ደግሞ የኤአይ አፕሊኬሽኖች የሚያመጡት ገቢ የዳታ ሴንተሮችን የኤሌክትሪክና የኮምፒውተር ወጪ መሸፈን አልቻሉም። ታዲያ ይህ የኤአይ ብጠት ወይም በብል ቢፈነዳ በእርስዎ ስራ፣ በኪስዎ፣ በገዟቸው የኤሌክትሮኒክስ ዕቃዎችና በዓለም ኢኮኖሚ ላይ የሚያደርሰውን አስፈሪ መቃወስ እንዳስሳለንና አብራችሁን ቆዩ። እስከዚህ ድረስ አብራችሁን ከቆያችሁ ደግሞ ሳብስክራይብ በማድረግ በቴክኖሎጂ ቢዝነስና ታሪክ ላይ ያለዎትን ግንዛቤ ያሳድጉ። ከዘመኑ ጋር አብረው ይሄዱ። ዲጂታል አሻራን ይቀላቀሉ። አሁን ወደ ዋናው ጥያቄ እንምጣ። ይህ የኤአይ ብጠት ቢፈነዳ ለእኛ ለተራ ተጠቃሚዎችና ወጣቶች ምን ትርጉም አለው? አንደኛ፣ የኤሌክትሮኒክስ ዕቃዎች ዋጋ ውድነት። የኤአይ ኩባንያዎች የዓለማችንን የሚሞሪ ቺፖችና ኤሌክትሪክ በብቸኝነት ስለያዙት ወደፊት የምንገዛቸው ስልኮች፣ ላፕቶፖችና የቤት ውስጥ የኤሌክትሮኒክስ ዕቃዎች ዋጋቸው እየጨመረ ይሄዳል። ሁለተኛ፣
የሥራ ዕድልና የዲጂታል ኢኮኖሚ። የኤአይ ኩባንያዎች ከከሰሩ ወይም ወጫቸውን ለመቀነስ ሲሉ ዋጋቸውን ካሳደጉ በኤአይ ላይ ጥገኛ የሆኑ የዲጂታል ስራዎችና የቴክኖሎጂ ኩባንያዎች በትልቅ አደጋ ውስጥ ይወድቃሉ። ሶስተኛ፣ የቴክኖሎጂው እውነተኛ የወደፊት ዕጣ ፈንታ። ኤአይ ሙሉ በሙሉ ይጠፋል ማለት አይደለም። ልክ እንደ 2001 የኢንተርኔት ውድቀት እብጠቱ ከፈነዳ በኋላ እውነተኛና ጠቃሚ የሆኑት የኤአይ ስራዎች ብቻ ቀርተው ከመጠን ያለፈው የተጋነነ ማርኬቲንግ ይቆማል። እርሶስ ምን ያስባሉ? የኤአይ አብዮት የሰውን ልጅ ታሪክ ትልቁ የቢዝነስ ስኬት ይሆናል ወይስ በቅርቡ የሚፈነዳ ትልቅ የፋይናንስ እብጠት? አስተያየታችሁን ኮሜንት ላይ ጻፉልኝ። ይህንን የቢዝነስና የቴክኖሎጂ ሚስጥር ከወደዱት ላይክ በማድረግ ይህንን ሚስጥር ላልሰማው ወዳጅህ ደግሞ ሼር በማድረግ የቪዲዮውን ተደራሽነት ያሳድጉ። ዲጂታል አሻራን ሳብስክራይብ በማድረግ ከዘመናዊው የቴክኖሎጂና የቢዝነስ ሚስጥራት ጋር አብረው ይጓዙ። ዲጂታል አሻራ